ሰላም የቪዲዮ ሚዲያ ቤቶች እንዴት ናችሁ? ዛሬ ለሰው ሞት አነሰው በሚል አባባል አመጣጥ ዙሪያ አጭር ታሪክ አቅርብላችኋለሁ። አብራችሁን ቆዩ። አንድ እባብ ወንዙ መሻገር አቅቶት ተቸግሮ ሳለ አንድ ሰው መጣና ወንዙን አሻገረው። ወንዙን ካሻገረው በኋላ ግን ሰውየው እባቡን በል እባብ ውረድ ከጭንቅላቴ ቢለውም እባቡ ግን አልወርድም ማለት ነው። ኧረ እባክህ ውረድልኝ ብሎ ሰውየው ቢለምነውም እምቢ አሻፈረኝ አለና በል እንግዲያውስ ወደ ዳኛ እንሂድ ተባብሎ ለዳኝነት የተመረጠችም ቀበሮ ነበረች። ቀበሮም በሉ ከሳሽና ተከሳሽ ቦታቸውን ያዙ ስትላቸው እባብ የተከሳሽ ቦታውን ለመያዝ ከሰውየው ጭንቅላት ወረደ። ያኔ እባቡ ከሰውየው ጭንቅላት መውረድን የተመለከተች ቀበሮም ለሰውየው በል እንግዲህ ዱላ ከእጅህ እባብ ከስርህ ስትለው ሰውየው እባቡን በያዘው ዱላ ቀጥቅጦ ገደለው። በቀበሮዋ ብልሃት የተደሰተ ሰውም ለቀበሮዋ ለዋልሽልኝ ውለታ ምን ላድርግልሽ ብሎ ይጠይቃት። ቀበሮዋ ግን እኔ ሐቁን ፍቱን ያረጋግጥልኝ አንተ ምንም አልፈልግም ብትለውም ሰውየው ግን የለም አንድ ነገርማ ላደርግልሽ ይገባኛል ብሎ ሲያስቸግራት ቀበሮዋም ካልክስ እንግዲህ ትንሽ የበግ ጠቦት አምጣልኝ አለችው። ሰውየውም እዚሁ ጠብቅኝ ብሏት ወደ ቤቱ ሄደ። ከቤቱ ሲመለስ ግን በበግ ጠቦት ፈንታ ወደል ውሻ ይዞላት ነበር የመጣው። ይሄን የተመለከተች ቀበሮም ርጫዋ ጀመረች። ውሻም ቀበሮዋን ተከትሎ ሲያሳድዳት ሊይዛት ትንሽ ሲቀረው ቀበሮዋ ተስዋን ለቀቀችበት። ያኔ ውሻው ወደ ኋላ ተመለሰ። ቀበሮ ውሻ ላይ ተስዋን ከለቀቀችበት ጥርሱን አይኑ ስለሚያመው ወደ ኋላ ይመለሳል እንጂ አይከተላትም። ባዮሎጂካል ጦር መሳሪያ መሆን ነው እንግዲህ። ውሻው ወደ ኋላ ከተመለሰ በኋላ ቀበሮዋ ከትልቅ ዛፍ ስር ለመጠለል አረፋለችና እሷ ለሰውየው የዋለችለት ውለታና የሰውየው አታላይነት ከሃዲነትና ውለታ ቢስነት አስባ አሰላስላ ለሰው ሞት አነሰው አለች ይባላል። ውድ የቻናሌ ቤተሰቦች ከዚህ ታሪክ ምንድነው የምንማረው? መጀመሪያ እባቡ ሰውየው ወንዙን ሲያሻግረው አመስግኖ እንደመውረድ ከሰውየው ጭንቅላት አልወርድ ማለቱ ውለታ ቢስነት ነበር። ከዛ ቀጥሎም ሰውየውም ከእባቡ መማር ሲገባው እንደገና እሱም ቀበሮ ውለታ ስትውለት አመስግኗት እንደመለያየት የበግ ጠቦት አመጣልሻለሁ ብሎ ወደ ውሻ ይዞ መጥቶ እንዲያሳድዳት አደረገ። ስለዚህ ሰዎች ውለታ ሲውልን ሲሆን ውለታውን ለመመለስ አቅም ከሌለን ግን አመስግነናቸው አክብረናቸው እንለያይ እንጂ ሰዎች ለዋሉልን ውለታ ከሃዲዎች ሁነን ሰዎችን አመድ አፋሽ አድርገን ጥሩ ለሰሩልን መጥፎ ልንመልስላቸው አይገባም። ውለታ ቢሶች አንሁን። አፈታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። አመሰግናለሁ።